እኛ እኮ ለዚህ ዋንጫ ብለን አይደለም፣ ለዩሮፓ ሊግ ብለን አይደለም፣ ቦታችን አይደለም፣ ደረጃችን አይደለም። ዩሮፓ ሊግ ለኛ ወተት ስጠኝ እለዋለሁ፣ ይቀጥንብሃል። እኔ ሞክሬዋለሁ፣ እርጎ ላድርግልህ። እኛን አርሰናላውያንን ለማብሸቅ 4 ስለ ክለብህ ደግሞ ለማሞገስ 4 8 እንደውም ስቶሬጅ ፉል እያለህ ነው። ዘው ቁጭ ብሎ ቪዲዮ መቁጠርን ጀምረዋል ነው ለማ ይሄ የሚቀመጥ ነው፣ እንደ ቅርስ የሚቀመጥ ቪዲዮ ነው። ሰላም ውድ የቪቲ ፋም ሪአክሽን ቪዲዮ ተከታታዮች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እንግዲህ ዛሬ ወቅቱን የጠበቀ ቪዲዮ ሰርተንላችኋል። ያው አሁን ላይ የዩናይትድ ደጋፊዎች ሁኔታ በጣም አሳሳቢ አስጊ ደረጃ ላይ ደርሷልና የእነሱን ጉዳይ አብረን ምንቃኝ ይሆናል። እንግዲህ ቪዲዮቻቸውን እያየ ልናጽናናቸውና ልናስተዛዘናቸው እንሞክራለን። ነገር ግን አፍራሽ ናት አይደለ? በመሃል የሚያስቅ ቪዲዮ ካየን አለመሳቅ አንችልምና በዚሁ አጋጣሚ የምትመለከቱን የዩናይትድ ደጋፊዎች ቪዲዮቻችንን በቅንነት እንድትመለከቱልን የሚል መልእክቴን አስተላልፋለሁ። ብቻ ነው ወሬ ያላዛባችሁ፣ ቀጥታ ወደ ቪዲዮ። ቅድሚያ ግን ላይክ አርጉኝ ፈልጌው ነው። እንግዲህ ላይክ ስታደርጉ ቪዲዮቼ በጣም ብዙ ሰው ጋር እንዲደርስ ስለሚረዳኝ ላይክ ማድረጋችሁን እንዳትረሱ። ያው የላይክ ትብብራችሁ በጣም ያስፈልገኛል። ኦናና ማንቸስተር ዩናይትድ በሻምፒዮንስ ሊግ ባለመሳተፉና እንዲሁም ደግሞ 25% ደሞዝ ቅነሳ በማድረጉ ክለቡን መልቀቅ እንደሚፈልግ ለክለብ ኧረ ወገን አይምሮ ይለቀቀ። ኦናና ለአላህ ብለህ አትቀልድብን። ለአላህ ብለህ ሻምፒዮንስ ሊግ ነው ሻምፒዮንሺፕ አንተ እንድንወርድ ያላደረግከው ነገር አለ እንዴ? አንተ አልሳካለ እንዴ? ደሞዝ የተቆረጠ ገና አንገት ይቆረጥልሃል። ደበረ እንዴ? አንተ ባበላል ማጠጣል ተስማማ ጠገብካ እንዴ? እለቃለሁ። በእናትህ እንዳትለቅ እንጎዳባለን። እንደው ለአላህ ብለህ እንዳትለቅ። ዘባተሎ ውዝፍዳ ድጋሚ እንዳላይ መሸጦ ባሪያ። ትልቁ በዳያችሁ ኦናና ይመስለኛል። ደግሞ ከሱም ብሶ የደሞዝ ቅነሳ ተደረገብኝ ምናምን ብሎ እናንተ ላይ ጢባሩን እየነፋ ነው። ነዱት መንዳት ነው። በተቻለኝ አቅም ሀሳብ ላለመስጠት እሞክራለሁ። ምንም አይነት ሀሳብ ብሰጥ አሁን ዩናይትድ ደጋፊ በቅንነት አይመለከትም። አምናለሁኝ ይሄን የወርቅ ነው ይሰራል። የአርሰናል ደጋፊ መሆን አለበት። ስለዚህ ያበሳጫል። ማርያም የወርቅና ይሰራል። የወርቅና አረ የሰው ቁርቁራ አባቴ እንዴ ፋስሩን ያየው ተረብስማ ጋይስ ለማንቸስተር ዩናይትድ ደጋፊ ቆንጆና ሰበር ዜና አለ። የምር እኔ ራሱ ለነሱ በጣም ነው ደስ ያለኝ። አሁን ከገቡበት አሁን ካሉበት ጭንቀትና ሀዘን ሊያወጣቸው የሚችል ዜና ነው። የማንቸስተር ደጋፊ ካላችሁ በቃ ላኩላቸው እስቲ። በዚህ እንኳን ይጽናኑ፣ በዚህ እንኳን ደስ ይበላቸው። ዜናው ምንድነው? ማንቸስተር ዩናይትድ ቀጣይ ዓመት ቻምፒዮንስ ሊግ አይጫወትም፣ ዩሮፓ ሊግ አይጫወትም፣ ወይንም ደግሞ ኮንፈረንስ ሊግ አይጫወትም። ስለዚህ ምንድነው በቃ አትሸነፉም። እንደዚህ ለዋንጫ ደርሳችሁ ልባችሁ አይሰበርም፣ ዋንጫ አታጡ። ስለዚህ ለእናንተ ቆንጆ ዜና ነው። የምትሸነፉባቸው ጨዋታዎች ይቀንሱላችኋል ብዬ አስባለሁ። ምክንያቱም ምንም አይነት የአውሮፓ ጨዋታ ስለማትጫወቱ እስቲ በዚህ እንኳን ተጽናኑ። ተው ኧረ ሰዎቹን እንዴ ጀለስ አታወራም። የዩናይትድ ደጋፊ ነው መሰለኝ። አይ እንረዳችኋለን። እቺን ዓመት ብቻ ነው የምታረጓት ማለት ነው። እቺን ዓመት ብቻ አስበዋል። የዩናይትድ ደጋፊ አፍ ተዘጋለ ማለት ኢትዮጵያ ሰላም ትሆናለች ማለት ነው። አባቴ ሰላም። በዚህ ሰዓት የዩናይትድ ደጋፊዎች ዶሮ የሚባል ነገር ሲያዩ ይላል
ታዲያ ምን ይደረግ? ዩናይትድ ታላቅ ክለብ ነው ተባለ፣ ተሽቃበጠልን። ጭራሽ ብላችሁ ደግሞ በዘንድሮ የውድድር ዓመት ከአርሰናል የተሻለ የውድድር ዓመት እናሳልፋለን ብላችሁ ፎከራችሁ። ሄዳችሁ በዶሮ ከባድ ነው ማን ከባድ ነው። ለማብሸቅ እየሞከርኩኝ አይደለም። ይሄን ነገር ያዙልኝ በቃ። ዩናይትድ ተሸንፏል። ማንም ሰው እንዳይደውልልኝ፣ ማንም ሰው በውስጥ እንዳይጽፍልኝ። እኛ እኮ ለዚህ ዋንጫ ብለን አይደለም፣ ለዩሮፓ ሊግ ብለን አይደለም፣ ቦታችን አይደለም፣ ደረጃችን አይደለም። ዩሮፓ ሊግ ለኛ ዩሮፓ ሊግ አይደለም፣ ደረጃችን ቦታችን አይደለም። ቻምፒየንስ ሊግ ብንገባው ዩሮፓ ሊግ በልተን አይደለም፣ ቦታችን እኛ ፕሪሚየር ሊግ በልተን ነበር ቻምፒየንስ ሊግ ብንገባው። 100% የተሸናፍነው በዚህ ደረስ ነው። በኦናናም አይደለም በሾውም አይደለም። በዚህ ደረስ አሞሪም ይውጣልን ከዚህ እከካም እየተናገርን ማለት ነው። እኛ ኳስ እኮ ነው ተመራሃት እንት ነገር አድርጋል። ኳስ አይታል እኮ እኛ ኳስ ማየት እኮ ነው ነው። ውሻ እዚህ ቦታ የመጣበትን ላይናፕ እና ታክቲክ ትቶ ሌላ ሰው አስገባ፣ ማውንትን አስገባ። አንድ ቀን ባሳየው አሪፍ ነገር ብቻ ብሩኖን ለሱ ሲባል ያለ ቦታው አጫወት እያወራን ስንት ዓመት ተገልጥናል። አንተ ደነስ መሀይም ከብት። በዛ መንገድ ኡጋርቴ አልገባም፣ ኡጋርቴ አልተጫወትም። ኢካክ የሆነ ስህተት አመቱን ሙሉ ያሸነፈበትን በካምባክ የመጣበትን አጫዋትቶ ለአንድ ቀን ማውንት አሪፍ ነገር ስላሳየ እሱን አስገባ። እንደነዞች ደግሞ አላችሁ እናንተ ማውንት ይገባ ያልተዳል ተናገረ የነበረ እኮ ነው። በጣም ነው የሚያበሳጭኝ ማለት በጣም እያወቅን ልጅን በሞተ ክለብ በቶተናም የሞተ ከለንደን የመጣ የሞተ ክለብ በዛ ክለብ ትሸነፋለህ። ቆሻሻ አመቱን ሳምንት ሙሉ የፈራው ለዚህ ነበር። ከካም ጎል ገባ፣ በዛው አለቀ። በጣም ነው የተበሳጨሁት ማለት መሸነፍ እኮ አለ ነው። በዚህ ሁኔታ መሸነፍ ያናዳል። ደነስነ ማይም ማለት አሞሪም የተባለሱ ለቀውጣልን ክለባችን እከካም። እኔ ጊዜ ማባከን ስንት ስራ አለብኝ፣ ስንት ስራ አለብኝ የምሰራው ቆሻሻ ስንት ስራ ነው ለተመሰራው ስራ አለብኝ። ውሻ ምን ማድረግ ይቻላል? የእውነት ማልቀስ ይሻላል እንዴ? እንሰጣለን አንከለክልም። የሆነ ክለብ እኔ መሸነፉ አይደለም ያናድደኝ። አንድ ባለ ሱቅ ወተት ስጠኝ እለዋለሁ፣ ይቀጥንብሃል። እኔ ሞክሬዋለሁ፣ እርጎ ላድርግልህ ፈረስ ይሻላል። የባለ ሱቅ መቀለጃ አልሆነ እኔ የባለ ሱቅ ኧረ መድኃኒዓለም ማርያምን ከልብ ነው ያሳቀኝ። እናቴ ተውት፣ ያበደ ነው። ጥሩ ትነቃቁሩት የለ እንዴ? እኔ የምለው ክለቡ በሌለው ብር እንደዚህ አይነት ወጪ አውጥታችሁ አሰርታችሁ ምን ልታረጉት ነው? ሰላም ሰፈነ። በስመ አብ። ይሄንን ዋንጫ በልታችሁት ቢሆን ኖሮ ነብሳችንን ነበር የምታወጡት። ሌላው አቺ ፎቶ ነች ያሳቀችኝ በጣም። ትላንት ምሽት ዋንጫ ሊበሉ ዛሬ ደግሞ የተራበለ ያበሉ ነበር እኮ እቅዳቸው። አይቶተናም ከእቅድ ውጭ ያደረጋቸው። በስማ እቅድ ፍሲ ነው የምንላችሁ ከዚህ በኋላ እቅድ በቅድ። ናርዲ አባቴ እንዴት አደርክ ወንድሜ? ሰላም አድረሃል? ትላንትና 8 ቪዲዮ ነበር የሰራው። እኛን አርሰናላውያንን ለማብሸቅ 4፣ ስለ ክለብህ ደግሞ ለማሞገስ 4፣ 8 እንደውም ስቶሬጅ ፉል እያለህ ነው። ዘው ቁጭ ብሎ ቪዲዮ መቁጠርን ጀምረዋል ነው ማለት ነው። ይሄ የሚቀመጥ ነው፣ እንደ ቅርስ የሚቀመጥ ቪዲዮ ነው። አስማቷ አንቺ ምርጥ ሰው፣ ያንቺ አስማት በቃ ለክለባችሁ ሲሆን አይሰራም፣ ለዋንጫ ሲሆን ዛሬ ታሪክ የምንሰራበት ቀን ነው ስትለኝ ነበር። ታሪክ ማሰራችሁ ከዚህ በላይ ምን ታሪክ አለ? ቤካ አራዳ ልጅ ይላል ወንድማችን። ትላንት ዋንጫውን ከበላ ነው ቤት አልገባም ብሎ ነበር። እኔ አሁን ማጣራ እንደ ጓደኛ ያለለት እንዳለ ሰብስቦ ነው የሚተርባቸው ነው ማለት ነው። በትን ያደረበትን ሁኔታውን ማጣራት አለብኝ። ገባሽ አባቴ ብለሽ ቪዲዮ እየጠባ አቡዬ ምርጥ ሰው ዩናይትድ ዋንጫ ጋር ደርሶ ዋንጫይቱ አይመለስም ብለሽ ነበር እና ትላንት ጋረደው ግርዶሽ ኡፋይ ሰላም አሰፈነ ቶተና ሰላም ሚኒስተር ማን ነብሳችንን ነበር የሚያወጡት። እንኳን ደስ ያላችሁ፣ ደስ ብሎን
የክለባችን ጀግናውና አንደኛው ምርጡ ግብ ጠባቂ አንድሬ ኦናና በማንቸስተር ዩናይትድ ቤት ውስጥ መቆየት እንደማይፈልግ እየተገለጸ መጥቷል። አንድሬ ኦናና ይህንንም ያለበት ምክንያት ማንቸስተር ዩናይትድ ምንም አይነት የአውሮፓ መድረክ አለመሳተፉን ምክንያት በማድረግ እሱ ላይ የ25% የደሞዝ ቅናሽ ይደረግበታል። በዚህም ምክንያት አንድሬ ኦናና ደሞዙን ቀንሶ መቆየት እንደማይፈልግና ማንቸስተር ዩናይትድን መልቀቅ እንደሚፈልግ እንግዲህ በስፋት እየተገለጸ መጥቷል። እኔ አንድሬ ኦናና በሐሳብ እንድጸና ነው መመክር። ምክንያቱም በ25% የደሞዝ ቅናሽ ማለት ቀላል የደሞዝ ቅናሽ አይደለም። በዚህ የኑሮ ውድነት 25% ተቀንሶ ኑሮ እንዴት ነው የሚገፋው? ሊያውም ደግሞ ይሄን የመሰለ ምርጥ ፐርፎርማንስ እያደረግ እንደዚህ ሊቀነስበት አይገባም። ምንም አላጠፋም በሲዝኑ አንተ ጀግና የሚባል ሲዝን ላይ ያሳለፍከው። በዚህ ሲዝን ላይ አንተ ላይ ይሄን ያህል ገንዘብ መቀነስ ማለት ፌር አይደለም። ስለዚህ ሁላችንም የዩናይትድ ደጋፊዎች ከአንድሬ ኦናና ጎን እንደሆነ ልናስመሰክር ይገባናል። ኦናና በሐሳብ ጽና፣ ውልቅ በል። እስኪ ምን እንደሚያመጡ እንያቸው። ውልቅ በልና ምን እንደሚያመጡ ብቻ ለማየት ብቻ እንያቸው። እስኪ በቃ ውልቅ በል፣ በሐሳብ ጽና። ወቸው ጉድ ኮሚክ ናንተ በጣም አይ እንደዚህ የልብ ልብ ሰተው ከጨዋታው ውጪ ካላረጉት ዩናይትድ ቀጣይ ዓመት ከዚህ የባሰ የውድድር ዓመት እንደሚያሳልፍ እርግጠኛ ነኝ። ሲቲ ባይፈጠር የዋንጫ ትሪክ አናይም ነበር። ማንቼ ባይፈጠር ማራኪ ጨዋታ አናይም ነበር። አርሰናል ባይፈጠር ምንም ነገር ከማውራቴ በፊት ለማንቸስተር ደጋፊ ክብር አለኝ። የማንቸስተር ደጋፊ ክብር ሚነካ ምንም አላወራም። ግን ማንንም ሆን ከማንንም ውሸት ስታወራ ከተገኘክ ትረገጣለክ። ሰማኛ? ትረገጣለክ። በምንም ከኔ አታመልጥም። ውሸት ስታወራ ካገኘውክ ማለት ነው። አሁን ወደ ጉዳይ ስንገባ በአውሮፓ መድረክ ኳስ ምን እንደሆነ ማለትም ጨዋታ ምን እንደሆነ ያሳዩን እነማን ናቸው? አው ማድሪድ የፈለገ አይነት ዋንጫ ሊኖር ይችላል፣ የፈለገ ብዛት ዋንጫ ሊኖር ይችላል። ማንቸስተርም እንደዛው፣ ሊቨርፑልም እንደዛው፣ ሌሎቹም ቲም የፈለጉት ዋንጫ ሊኖራቸው ይችላል። አርሰናል በፍጹም ግን ባርሳና አርሰናል ምን አልኩኝ ማን እይታክን አሳምር። ኳስ ቅድሚያ ምን እንደሆነ ወቅ። ዋንጫና ኳስ ጨዋታ ይለያያል። አርሰናል ማንቸስተር ቻምፒየንስ ሊግ ወይም የተለያየ ዋንጫ ስላለው ጨዋታ ይጫወታል ማለት አይደለም። እኔ ልንገራችሁ ማንቸስተር አንዳንዴ ማራኪ ጨዋታ ምናምን ሲጫወት አይምሮ ላይ የሚመጡት አርሰናልና ባርሳ ነው። ያዝልኝ ስለሚጫወቱ በቃ። እናም አሁንም ልንገርክ ማንም እውነቱን ከማውራት እኔ ወደ ኋላ አልልም። ሰማኸኛ? የሚያስኬድ ክለብ ይዘሽ ምን ሆነሽ ነው? ሰው ሁሉ መጀመሪያ እንዲህ በባዶ እግር የሚያስኬድ ሁሉም ያልፋል። ምን አስጨነቀሽ ነው ማን እንጂ በእናንተ አልተጀመረም እኮ ስንት ክለብ ይሸነፋል። ይሄ እግር ኳስ ነው። አንተን እንደዚህ ወርውረክ ሰታኝ እንደዚህ ዋንጫን ወርውራ ጀመረ ልጅ ከአርሰናል ደጋፊ ጋር ሆነሽ ኳስ አይታይም። በመጀመሪያ አይገርኩም ነገር የእግር ኳስ ጨዋታ አደጋገፍ በሴት ልጅ ያምራል ብላችሁ ታስባላችሁ? እኔ የራሴን ሐሳብ ሰጥ እኔ እንጃ ሴት ልጅ ሁላ ባደግፍ ከቤት ባትወጣ ብዬ አስባለሁኝ። ማለት ኳስ ማየት የሚከለከል ነገር አይደለም። ነገር ግን በዚህ ልክ ሲሆን ግን በጣም ይደብራል። ገባ አይደለ? እንግዲህ ፋሚሊ የዛሬ ቪዲዮአችን እዚህ ጋር ይጠናቀቃል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ላይክ ስታደርጉ ቪዲዮዎቼ በጣም ብዙ ሰው ጋር እንዲደርስ ስለሚረዳኝ ላይክ ማድረጋችሁን እንዳትረሱ። ያው የላይክ ትብብራችሁ በጣም ያስፈልገኛል። ብቻ እኔ እዚህ ጋር አበቃለሁኝ። በቀጣይ ቪዲዮ እስክንገናኝ ፒስ